እሺ ሰላም እንደምን አለ። እንግዲህ አንዳንድ ማስጠንቀቂያዎችን በተለያዩ አጋጣሚዎች እዛው ፌስቡክ ላይ ደጋግሜ ሳቀርብልህ ነበረ፣ ግን ለመስማት ሳይሆን ዝግጁ የሆንከው ያው የተለመደውን አንዱን ከአንዱ የማዋጋት እና የፈረደበት የድብትርና ጥበብህ ያለማመደህን እርኩስ መንፈስ ማንጋጋት ከዛ ውጭ ሌላ ምንም ስራ እየሰራህ አይደለም። እንዲህ በቀላሉ ወድቆ የሚቀር ሰው የለም። እግዚአብሔር ይህን ጥበብ ወደዚህ ምድር መጥቶ በአቡነ አረጋዊ አማካኝነት ለመጀመሪያው ደቀ መዝሙራቸው ሲማሩ የተማሩበት ምክንያት ክፉና ደግን ለይተው እርኩስ መንፈስን መቆጣጠር የሚችሉበትን ነገር መንገድ እንዲያውቁና የእግዚአብሔርን ጥበብ ለዓለም እንዲሰብኩ እንጂ እንዳንተ ተራ ምኞት ወደ ስልጣን ለመንጠላጠል ቀስ እያሉ አንዱን ለስልጣን የሚያሰጋ ሰው በዛም እየሰኩ በዛ ለማፈራረጥ አልነበረም። እኛ እየታገልን ያለ ነው አንተን ወደ ማዕከላዊ መንግስት ለማምጣት ሳይሆን የኢትዮጵያ ሕዝብ የስልጣኑ ባለቤት ሆኖ በመረጠው የሚተዳደርበትን ቀን ከመጠበቅና ከዛ አኳያ ያንን ለማብቃት ማድረግ የሚገባንን ለመስራት ነውና ሊገባህ ስላልቻለ አሁንም ውስጥ ለውስጥ የምታደርጋቸው ነገሮች ብቻ ነው የምታደርገው። እኔ ቅጣው እጅጉ አይደለሁም። ኦኬ ተማሪ ሊጎበኝ በመጣበት ሰዓት የሰካህበትን መርዝ ተጠቅመህ በተማሪዎች ስም የተሰበሰበን ገንዘብና የግል ገንዘቡ የሆነን እንዲያመጣ ያለበለዚያ ካላመጣ እንደምትደፋው አሳውቀህ በቀላሉ እንዲህ ከደረጃ ወድቄ መሞት አይነት ነገር አይደለሁም። ኦኬ ሳልደፋ መሞት አይነት አይደለሁም። ላንተ ግን ጉልበት ማባክን ሰው ስላልሆንኩ እባክህ ተረጋጋና የህዝብን ለህዝብ አስረክበህ በአጭር ሰዓት ውስጥ ለቀህ ጠፋ። ኦኬ በየሰፈሩ እየመረስክ ያስቀመጥካቸውን ወገኖቻችንን የምትፈታ ከሆነ ፍታ፣ ማትፈታ ከሆነ እቤታቸው ሄደው ደብተራ የሰካውን ደብተራ ይነቅለዋልና ተነቃቅሎ ታየዋለህ። የምታውቀው ነው። ኦኬ እና ትንሽ ወደ ህሊና ብትመለስ ጥሩ ነበር። ኢዮብን ከቅጣው እጅጉ ገንዘብ አጣ በተባለበት ሰዓት ሌሎቹን ለመቀጣጫና አንተን ፈርተው እንዲቀመጡ ተሻለን አዙረህ ደፍተኸዋል። ከቤተሰቡም ለቀብር በሚል ገንዘብን አንድ ላይ ወስዳችሁ ቆርጥማችሁ በልታችሁ ኖራችኋል። ኦኬ በቀጣይ ደግሞ ያው ቅጣው ላይ ደርሰሃል። እንደውም የራሱን አንጡራ ሀብት ሁሉ እስከምትወስድበት ደረጃ ላይ ብረጅ ይዘህ ሆስፒታል በተኛበት ወደ አንተ አካውንቱን ድሬን አድርገሃል። እያንዳንዱ ደግሞ ያው በየሰፈሩ እየሰካህበት በሚቀመጠው በጣም በፍራቻ ካንተ ጋር እየተጓዘ እንደሆነ እንተዋወቃለን። ወንድማገኝ ግን አንተን ለመፍራት ዝግጁ አይደለም። እንኳን አንተ የምታዞረውን መንፈስ ፈርቶ አያውቅም። ኦኬ እና ፍጥነት ባለው ሁኔታ ብታደርገው መልካም የሚሆነው እነ ደመላሼ ኢካድፍ በወሎየነት አደራጅቷል ብሎ ገና አንድ ቃል ከመናገሩ ወደ ጎን የታባክ እንዳደረከው አላውቅልህም። በትክክል ኢካድፍ መጥቶ ሰላም ደህና ነኝ ወገኖች ብሎ መናገር የሚችልበትን መንገድ እስካልተፈጠረ ድረስ አንላቀቅም። ኦኬ መልሰው አንድ በዮብን ሰርክል ውስጥ ያለን ተማሪዎች ደግሞ በጥንቃቄ ነገሮችን ማየት አልቻልንም። በፍራቻ አንገታችንን ሰብረን በየሰፈሩ እየተንቀሳቀስን ነው ያለ ነው። ምክንያት ያው በመቀጣጫ እያሳየን ስለተጓዘ ማለት ነውና እቺን ደግሞ እስቲ ትንሽ ነቃ ብላችሁ ያንን መንፈስ እንዳለ ያስተማራችሁ አምላክ እንደሚቆጣጠረው አውቃችሁ ወደ ህሊናችሁ ተመልሳችሁ ስራችሁ በፍራቻ አትንበጭበጩ። ለነጻነት የሚታገል ሰው በፍራቻ እየተንበጨበጨ አይደለም የሚታገለው። መጀመሪያ የቆመበትን እውነት መቼም ሊለቅ ዝግጁ አይደለም። ወደዛ ነው መመለስ መቻል ያለባችሁ። ኦኬ እና ትንሽ ይሄ
ጋጥ ወጥ አሰራርን ብታስወግዱልንና ወደ ስራችን ብንመለስ መልካም ነው። የውሸት ግርግር ለመፍጠር አብራችሁ ስትዶልቱ የነበረውን ሁሉ ካረካከስ ነው ቆይተናል። ኦኬ ኢትዮጵያ በትክክል ነፃነቷ መምጣት ያለበት በህዝባዊ አመጽ ከነበረ ጎንደር ድረስ መግፋት አያስፈልጋችሁም ነበር። የሚመጣውን ህዝባዊ አመጽ እዛ አካባቢ ላይ የሰካችሁትን እንተዋወቃለን። ኦኬ በስመ ወልቃይት ዛሬ በየፓልቶኩ በየምኑ ሻዕቢያ ወያኔ የገደለው እያለ የሚነግረን የስም ሊስት ሲነገር የከረመው ወደ ጎንደር በጥሶ በሚገባበት አጋጣሚ በሐማሴን የተጠቀጠቀው ኢፒፒኤፍ አይ ወልቃይቶች ናቸው ተብሎ እንዲነገር ነበረ። አልሆነም። እዛ ላይ ተጭኖ ወደ አዲስ አበባ መግባት አይሞከርም። የኢትዮጵያ ህዝብ ችግር በመረጠው መተዳደር እንጂ ወይ ተክለ ሚካኤል ወይ አምሳለ ማህቶት ወይ ምናምን ብሎ ምንድነው በውሸት የዲሞክራሲ ትግል እላዩ ላይ የተንጠለጠለበትን ሰው 4 ኪሎ ይዞ መግባትና አገሩን ማዘረፍ አይደለም። ኦኬ በ20 አመት ውስጥ ሲንጋፖር እናደርጋለን ያለውን እብድ ከነምኞቱ እዛው ከመረብ ላይ ሰቅለናል። ደግሞ ጎትቶ ሊያመጣው የሚችል የለም። ተስፋዬ ጌታቸው በ1985 ዓመተ ምህረት የኤርትራ መገንጠል ተቃውመው የወጡትን ተማሪዎች ከመሩት 7 ወደ ስደት የመጡ ተማሪዎች አንዱ ነው። በአሰራራችን ውስጥ አትግቡ እባካችሁ የራሳችን መንገድ አለ በማለቱ ተደብድቦ የተገደለ ሰው ነው። የዚህን ሰው ደም ተበቅየለታለሁ። አሰፍስፎ እናንተን ተመርኩዞ ወደ ኢትዮጵያ ሊገባ የነበረው ኃይል ከመምጣቱ በፊት ለህዝብ መንገር በሚገባኝ ሰዓት ተናግሬያለሁ። አላለፋትም። ከዚህ በኋላ ግን የማለፍ ህልሙ ሊሳካ የሚችለው ደማችንን በየሜዳው ካፈሰሰ በኋላ ብዙ ባትንፈራገጡ ጥሩ ነው። የትግሉን መስመር እናንተ በምትፈልጉት መንገድ ብቻ እንዲጓዝ ሌሎች ድርጅቶችን እየተጫናችሁ ገደል የመክተት ስራችሁን ብታቆሙት መልካም ነው። ለዛ አልወጣንም። የወጣነው በትውልድ ኃላፊነት ማህበረሰባችንን ለማስተማር ማህበረሰባችንን ለማገልገል በጋራ የጋራ ራዕያችንን ተግባራዊ ለማድረግ ነው። አልሰማ እያላችሁ ነው ያላችሁት። የበላያችሁም ይሄ ጭልፊት በየሰፈሩ እንደ ቡና ጠጪ እየዞረ ሰዎችን እርስ በርሳቸው እያጋጨ የመምራት ባህሪውን አሁንም ሊያስተካክል አልቻለምና ትንሽ ቢረጋጋ ጥሩ ነው። ለሱ ማንም እጅ የሚያነሳ የለም። በስርዓቱ የሚነገረው ነገር ምንድነው? ኢትዮጵያ የደብተራ ችግር የለባትም። ሚሊዮኖች አሏት። ያንን ጥበብ ስትጠቀመው የሰዎችን ህይወት ባላስፈላጊ መንገድ ገደል እየከተትክ እየተጓዝክ አይደለም። ኦኬ የእግዚአብሔርን ክብር አውቀህ የእግዚአብሔርን ጥበብ ይዘህ እንድትጓዝበት እንጂ ለተራ ሰዎችን በውስጥ ታዋቂ እያስፈራሩ የራስን የፖለቲካ ጥቅም ለማስፈጸም አይደለም። እና ይሄን ተረጋጋ። ከዛ ውጪ በፓልቶክ አካባቢ ያው ስልጣን አንጋሽህ ብዙ ወንድም አገኘሁ ወይም ማነች ሞያዬ ምስክር አዎ መሪ አጣን መች መሪ አለንና እያለች እያለባበሰች ታድርስህ ለመሪነት። ኦኬ እኔ ወንድም አገኝ ግን እንደሷ በሲጋራና በቢራ ሂሳብ አይደለም 2 አመት ያንን ማህበረሰብ ሳገለግል ነበር። ለዛውም በተማሪ ደም በተሰበሰበ ገንዘብ እና ደንገጥሮችን ሰብስብ እዛች ሀገር ላይ በምንም አጋጣሚ ባልተጠበቀ መንገድ የሚፈጠር ግርግር የለም። የደሃ ልጅ ሞቶ አንተ የተመኘው የፓርላማ መግባት ሊከሰት አይችልም። እያንዳንዱ የፖለቲካ ኃይል ደግሞ ሊጠነቀቅ የሚገባው ከዚህ ሰው ጋር በሚያደርገው ግንኙነት እያንዳንድህ እየተሰካልህ ነው። በዚህ በለመደው መርዝ ቅጣውን ከገደለበት ጊዜ ጀምሮ ቀስ እያለ ጊዜውን እየጠበቀ ሊያጠፋ ነው የሚፈልገው። ስለዚህ እያንዳንዱ ሰው ሊጠነቀቀው ይገባል።
እስከምንገናኝ ከዚህ ውጪ ሌላ ለአንተ መልእክት የለኝም። ከህዝቤ ጋር ግን መማማረውን እማማራለሁ። አመሰግናለሁ።